ቦንጆር ኮመንት አለፉ እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ ከኔ ጋር የምንማማርበት የዩቲዩብ ቻናሌ ነው። እንኳን ደህና መጣችሁ። ቢያንፈሩ በባለፈው ቪዲዮዎች ስለ ግሶች ስንማር ነበረ። በዚህኛውም ቪዲዮ ከሱ የቀጠለ ነው። በባለፈው ላይ ስለ ኤተርና አባህ ተምረናል። በዚህ ቪዲዮ ላይ ደግሞ ባለፈው እንዳልነው ስለ አሌህ እንማራለን። አሌህ መሄዳችንን ወይም ደግሞ የወደፊት የምናደርገውን ነገር ለመግለጽ ከዛም በተጨማሪ ደግሞ ሰላምታን ለመግለጽ በጣም የሚጠቅመን መሰረታዊ የሆነ ግስ ነው። አሁን ደግሞ ወደ አረባቡ እንሄዳለን ወይም ደግሞ ኮንጁጌሽን እንሄዳለን ማለት ነው። ስለዚህ አሌህንን ወደ ኮንጁጌት ስናደርገው ለምሳሌ ዠቬ ስንል እኔ እሄዳለሁ እያልኩ፣ ቱቫ ስንል አንተ ትሄዳለህ እንላለን ማለት ነው። ኢልቫ ስንል ደግሞ እሱ ይሄዳል እያለን ነው። ኤልቫ ስንል እሷ ትሄዳለች እያለ ነው። ይሄ ለአንድ ሰው ወይም ደግሞ ለአንድ ግለሰብ የምንጠቀመው ነው። ብዙ ሰዎች ሲሆኑ ደግሞ ምን እንላለን? ለምሳሌ ኑዝ አሎን ስንል እኛ እንሄዳለን እያለን ነው። በደንብ አትኩራችሁ ስሙ። ኑዝ አሎን፣ ኑ አሎን አይደለም፣ ኑዝ አሎን ነው። ቀጣይነት ያለው ድምፅ አለው። ከዛ ቀጥሎ ደግሞ የምንላለን ቡዛሌ ስንል እናንተ ትሄዳላችሁ ወይም እርሶ ይሄዳሉ ለማለት እንጠቀምበታለን። ከዛ ደግሞ ኢልቮ ወይም ደግሞ ኤልቮ ስንል ምን ማለት ነው? እነሱ ይሄዳሉ እያለን ነው። ናይስ። አሁን ደግሞ በምሳሌ ስንገልጸው እንዴት እናደርጋለን? ለምሳሌ ኮሞሳቫ ከተባላችሁ ምን ማለት ነው? እንዴት እየሄደ ነው እያሏችሁ ነው። ቀጥታ ትርጉሙ በእኛ ሰላምታ ነው፣ ሰላም ነው እንደማለት ነው። ወይም ደግሞ ነገሮች እንዴት እየሄዱልን ነው ለማለት ይጠቅመናል። መልሱ ደግሞ ምን ይሆናል ማለት ነው? ሳቫ ቢያን፣ ጥሩ እየሄደ ነው ማለት ነው። ከዛ ደግሞ ለምሳሌ እኔ ዠቬ ኡ ትራቫይ እላለሁ። ምን ማለት ነው? እኔ ወደ ስራ ይሄዳለው እያልኩኝ ነው። ወይም ደግሞ ቱቫ አሌኮል ካላችሁ ምን እያላችሁ ነው? አንተ ወደ ትምህርት ቤት ትሄዳለህ እያላችሁ። ስለዚህ ይሄ ቨርብ ለዛሬ ይበቃል። ለእናንተ ደግሞ ኮመንት ላይ ትገቡና ነገ ስለምታደርጉት ነገር ወይም በኋላ ስለምታደርጉት ነገር ዠቬ ብላችሁ ትጽፋላችሁ ማለት ነው። ናይስ። በሚቀጥለው ቪዲዮ ደግሞ ስለ ፌር ቨርብ እንማራለን። ስለ ማድረግን ወይም መስራትን የሚገልጽ ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። የሚቀጥለው ቪዲዮ ደግሞ ማየት ከፈለጋችሁ ሰብስክራይብ አድርጉ። አንቲል ደ ኔክስት ቪዲዮ ኦው ሬቯር።